ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን አባቶች፣ ወንድሞች፣ እህቶች፣ እናቶች እንዲሁም ሕፃናት በልዑል እግዚአብሔር ፍጹም ሰላም እንደምን አላችሁ? እንደምን አረፈዳችሁ? እንደምን እስከዚህ ሰዓት ደረሳችሁ? አሜን። ቸርነቱ ጥበቃው መግቦቱ ያልተለየን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። እንኳን አደረሳችሁ፣ እንኳን አደረሳችሁ። ጽጌ ዛሬ ወፍራም ዕለት ነው ሰንበት በጣም በዛ ላይ ደግሞ የጽጌ ሲጨመር ሌሊቱ እንደዛ ነው፣ ቀኑም ደግሞ እንዲህ እንድንውል ነው የሚፈቀደው። እግዚአብሔር አምላክ ጊዜያችንና ሰዓታችንን በቸርነቱ በምሕረቱ ይባርክልን። ከበጌራ ወርቅ ዝሩይ መንግስቱ ለጊዮርጊስ ሰማዕት። የእመቤታችን የቅድስት ድንግል ማርያም ረድኤት በረከት ከሁላችን ጋር ይሁን። እንደ ወቅቱን ያላደራችሁ ካላችሁ ይሄ ነው ካለቱ እንድትሰሙ ነው። እግዚአብሔር አምላክ የተመሰገነ ይሁን። በጣም ባጭር ጊዜና ሰዓት የምንነጋገርበትን ርዕስ እነግራችኋለሁ። በዚህ በመጽሐፈ ምሳሌ ምዕራፍ 22 ከቁጥር 6 ላይ ያለ ኃይለ ቃል ነው። ዝም ብላችሁ እንደ መርህ ያዙት። በተለይ ልጅ የሚያሳድግ ሰው ከስሩ እነከሌን ለቤተ እግዚአብሔር አበቃለሁ ብሎ ለራሱ ቃል የገባ ሰው ቢያየው ቢያስተውለው ጥሩ ነው የሚሆነው። ልጅህን በሚሄድበት መንገድ ምራው ይላል። ልጅህን በሚሄድበት መንገድ ምን በለው? ምራው። እስኪ በሉት፣ ልጅህን በሉ። በሚሄድበት መንገድ ምራው። አሁን እኛ የምናውቀው ምናልባት መስማት ለተሳነው፣ ዓይን ለሌለው ምርኩዝ መስጠት በጣም ቀላል ነው። ጠቀሜታው ግን ግልጽ ነው። በጣም ምን ያህል እንዲህ ላለ ጎዳና ማሳየት መምራት ምን ያህል ዋጋ እንዳለው በጣም ግልጽ ነው። አሁን በእኛ አእምሮ እግዚአብሔር ሲፈጥረን ሰው እንዲነግረን እንዲህ አድርግ ካልተባልን ማንሰራ ማንፈጽም ፍጡራን ሆነን አልነበረም ስንፈጠር። ግን የምንኖረው ከውድቀት በኋላ ብዙ ስህተት ያለበት ፈጣሪውን የካደ ዓለም ውስጥ ስለምንኖር መንገዱ ብዙ ስለሆነ ትክክለኛውን መለየት ፈተና ሆኗል። እውቀት ብቻ በቂ አልሆናል። እውቀት ብቻ በቂ አልሆናል። ሰው እድሜ ዘመኑን 40-80 ዘመን ቤተ ሙከራ ውስጥ ገብቶ ጥናትና ምርምር ገብቶ ሃይስኩል ኮሌጅ ገብቶ ውጭ ሀገር ስኮላር ተልኮ ተምሮ እግዚአብሔርን እስካሁን ያላወቀ በጣም እልፍ ነው። ከዓለም አንጻር ከቢሊየን እንኳን 1 ቢሊየን እንኳን አልሞላም። እግዚአብሔር አምላኬ ነው የሚል ሰው ቢፈተሽ ይሄን ያህል ቁጥር የለም። ምክንያቱም የምስራቁን ዓለም ብታዩት እንደገና አውሮፓውያኑን ብታዩት
መጀመሪያ የጀመሩት እንጂ አልጨረሱትም። አዳራሽ ነበረ፣ ቤተክርስቲያን ነበራቸው፣ ወደ አዳራሽ ቀየሩ። አሁን የአዳራሽ አያስፈልገንም አሉ፣ ፋብሪካ አደረጉት። አሁን የኛ አዳራሽ ከፍተናል። አሁን ምናልባት ሲበቃው ምን ሊሆን እንደሚችል ምንም አናውቅም። አሁን ብዙ ፍኖት መንገድ ባለበት ትክክለኛው መለየት ፈታኝ ነው፣ በጣም ፈታኝ ነው። ከዚያ ውጪ እንዲህ እስከሆነ ድረስ መንገዱ ስለበዛ ነው መንገድ መለየት ያስፈልገው አንደኛው ጉዳይ ካነሳው፣ ሁለተኛው ደግሞ መንገዶቹ በጣም ተመሳሳይ ሆኑ። ምን ሆኑ? ተመሳሳይ ሆኑ። በስሜ ይመጣሉ ማነኝ እያሉ እኔ ማነኝ እያሉ እኔ ክርስቶስን አመልካለሁ እያሉ እኮ አይደለም የሚለው፣ እኔ ክርስቶስ ነኝ እያሉ በማን ይመጣሉ? እንዴት እንለየው? እንዴት እንለየው? መልከጥፉን በስም ይደግፉ የዓለም አቀፍ ቤተክርስቲያን ኢንተርናሽናል፣ ይሄ ለህፃን በጣም ጫና ለልጆች ጫና ነው። ግሎባል ቤተክርስቲያን። ስለዚህ አይ ለምን እጠባለሁ ይላል ማለት ነው። ለምን እጠባለሁ በጣም ቃሉ ትንሽ ነው። ሊቁ ቅዱስ ዮሐንስ አፈወርቅ የተንኮለኛ ወጥመዱ በማር የተቀባ ወጥመድ ነው ይላል። ከላይ ከላይ ስታዩት በጣም ይጣፍጣል፣ ከዚያ ውጭ ስታዩት ግን ዞሮ ዞሮ እሾህ እና እንደምታዩት ጉዳዩ ግብሩ ከውስጥ ስለማይታወቅ ከበር ላይ ያለውን ርዕስ ማሳመር በጣም የተሻለ ነው የሚሆነው። ስለዚህ ይሄ ተመሳሳይ ስለሆነ ሁለተኛው ጉዳይ መንገድ እንድንለይ ያስገድደናል። በሶስተኛ ደረጃ መንገድ እንድናሳያቸው የሚፈለግበት ለህፃናቱ አይምሯቸው ለዚያ የደረሰ አይደለም። ለማን የደረሰ? የሚያገናዝብ ደረጃ ላይ የደረሰ አይደለም። ምንም እንኳን አዋቂዎች ናቸው ብንል በሰውኛ ገና ደግሞ እድሜ የሚያስተምረዋለን። በጣም ሶስት ጉዳዮችን ብቻ ላንሳላችሁ። የሰው ጠባይ የሆነ ሰው እግዚአብሔርን በሶስት ዋና ዋና መንገዶች ይረዳዋል። በስንት መንገድ? እስኪ አትፍሩ። በስንት መንገድ? ለእኔ ትምህርት ስለሆነ 10 ብሎ የነገራችሁ ካለ መስማት ነው። እኔ በማስረጃ ስለማቀርብ ሶስት ዋና ዋናዎቹን ገንዘብ ብናደርጋቸው በጣም ይጠቅማል፣ እግዚአብሔርን ለማወቅ ልጆችም ላይ ስለሚንጸባረቅ ማለት ነው። አራተኛ አለ። አራተኛው የማይጠቅም ስለሆነ ነው የተውኩት። አራተኛውንም ነግራችኋለሁ፣ ግን ዛሬ አትያዙት ማለት ነው፣ ነገ የምንደርስበት ስለሚሆን። የመጀመሪያው እግዚአብሔርን ሰው የሚያውቅበት የመጀመሪያው በጣም ቀላሉ ዘዴ በትምህርት ነው። በምን አልኳችሁ? ጳጳስ፣ ኤጲስቆጶስ፣ ፓትርያርክ፣ ቄስ፣ ዲያቆን፣ መነኩሴ፣ አባት፣ እናት፣ ሴት፣ ወንድ፣ ሊቅ፣ ደቂቅ አይልም። ለሁሉም ልዩነቱ የምንማርበት መንገድ ነው። አንዳንዱ ቁጭ ብሎ መልክዓ ምድሩን አይቶ ልክ አክሲማሮስ እንደገለጠው የእግዚአብሔር ፍጡራን ሁሉ ለአንክሮ ለተዘክሮ ተፈጠሩ እንዳለው አይቶ ይማራል። ዝም ብሎ ቁጭ ብሎ መምህር ሳይኖር ቤተክርስቲያን ገብቶ ተምሮ ያውቁ። እንዴት ያለ የእግዚአብሔር ጥበብ ነው! ዓለማትን ተመልክተን ነፋሳቱን እንደዚህ ወቅቱን እንኳን አይተን በእውነት እግዚአብሔርን ማመስገን ይቻላል። ምን አይነት ጥበብ ነው! እኔ አንድ ቀን በአንድ ጉባኤ ላይ ምን ገጠመኝ፣ ራሴን አዙሮኝ የሆነ ሰዓት አልቻልኩም በሆነ ጉዳይ እና ሳልችል ስቀር በጣም ገረመኝ። ከነቃው በኋላ ሳስታውሰው ለካ ሁለመናችን የተያዘው ፍሬናችን በእግዚአብሔር ነው። ምንም እኮ ነው እና ዝም ብዬ በሳይንሳዊ ሆንኩና አሁን የኛ ያለን ክብደት ወይም ቦዲ ማስ ኢንዴክስ የሚሉት አለ፣ እሱን መዝኑትና በዚች ሁለት እግር እንዴት ነው ባላንስድ ሆነን ምን ሄደው? በጣም ቀላል ጥያቄ ነው። ሰው አይምሮውን ሲስት በቅጡ አይሄድም። ለምሳሌ መጠጥ ሲጠጣ ሰካራም አይታችሁ ታውቃላችሁ? ምን ሆኖ ይመስላችኋል የሚንገዳገድ? መቼም አይ የዛ በለቱ ተዛብቶ አይደለም፣ ሰውነቱ ተፈጥሮ ያው ነው። ግን የማስተዋል ጉዳዩ ስለተነጠቀው ያንን ባላንስ አድርጎ የማመዛዝነው መሄድ አይችልም ማለት ነው። የሚያመዛዝን ሰው ካለ በጣም ለመማር ለፓትርያርክም ለኤጲስቆጶስም ለማንም ሁሌም የምንማረው ነብይ እግዚአብሔር ቅዱስ ዳዊት ውሆች ቀላያት ያስተምሩናል፣ ስላንተ ይነግሩናል። ወደ ታች ወደ ጥልቁ ብንሄድ በዚህ አለ፣ ወደ ላይም ብንሄድ ቤት አለ፣ አንተ በዚህ አለ፣ አንተን የሚሰብኩ ናቸው። ይሄ በመማር የሚባለው ይሄ ለሁሉም የታደለ ነው። እድለኞች ነን። ለምሳሌ አይ አንተ ኃጢአተኛ ነህ፣ አንተ ማይረግ ዝቅ ያለ ነው፣ አንተ እድሜ እንዲህ ያለ ነው አይባልም። ይሄ በዚህ ደስ ይለናል። ማንም በማወቃችን በትምህርት ሁለተኛው በእድሜ እግዚአብሔር እናውቀዋለን። በምን እናውቀዋለን? በእድሜ። ይሄኛው ደግሞ ትንሽ ከበድ ይላል ከማንኛው። የትምህርት ቀላል ነው። አሁን ለምሳሌ እዚህ ዛሬ በቃ እኛ አንመጣም፣ ሰንበት ነው፣ በቃ ደክሞናል፣ እዛው አስቀድሰን ተመልሰን እንግባና እንተው ብትሉ ትምህርት መማር ይቻላል? እንደዚህ የምናገኘው ምንማረው አንችልም። ስለዚህ መተን መማር አለብን ማለት ነው። እድሜ ደግሞ የሚለየው
እድሜ ጸጋ ለተሰጠው ነው። እዚህ ዶክተሮች በዚህ ጥቁር አንበሳ አንድ ኮርስ ሳስተምር ኮርሴን ጨርሼ በእለቱ እስኪ ሀሳብ ጥያቄ ካላችሁ አልኩና ጥያቄ ጠየቅኩኝና እጁን አወጣ። አንደኛው ልጅ እጁን አወጣና አንድ ጥያቄ ጠየቀኝ። በጣም ጥያቄው ልዩ ነው። አጠብቁትም እንዴት ሊሆን ይችላል? ጥያቄው መጽሐፍ ቅዱስ ላይ ሊታወቅ በጣም የተለመደ ነው። አብርሃም እንደምታስታውሱት ወደ እምነት የመጣው በስንት ዓመተ ምህረቱ? በ90 ዘመን አይደል? ጥምቀቱም እኮ በጣም ካረጀ ካፈጀ ነው። እውነት ለመናገር ጣዖት የሚያመልኩ ቤተሰቦቹ ስለሚኖር የነበረው እና አብርሃም በ90 ዓመቱ ነው እንግዲህ ግዝረትን ፈጽሞ ወይም ጥምቀትን ፈጽሞ ያመነው። ዛሬ ደግሞ የብዙ የኢአማንያን ልጆች አባት እናቶቻቸው እግዚአብሔርን ስለዘነጉ እዚያ ውስጥ የሚዳክሩ ሰዎች አሉ። እውነት መስሏቸው እችን ትክክለኛ እምነት እንዲያውቁ እንደ አብርሃም 90 ዘመን ቢሰጣቸውስ በማን ይፈረዳል ቶሎ ቢሞቱ አለ። በጣም ጤናማ ጥያቄ ነው ከላይ ስታዩት አይደል? አዎ። ምክንያቱም አብርሃም በ40 ዓመቱ አርፎ ኖሮ አላረፈም እንጂ ምን አይልም ነበር፣ አይጠመቅም ነበር ነው በጣም ሳይንሳዊ ሆኖ ሲናገረው። ግን እግዚአብሔር ደግሞ እንደዚህ አይደለም። እንደምታስታውሱት የመዳን ቀን መቼ ነው የሚለው እንጂ ነገ ነው ይላል አይልም። ሰው የሚጠየቀው በዛሬዋ ቅጽበት እንጂ እንዲሁም እግዚአብሔር እኮ መሐሪው መስተሳይል ምንለው እኮ ዛሬ ሩቀ መዓት አይደለም ምንለው። እንዲሁም ዛሬ እኮ አንደኛው ከሚሰበከው የተዜመው በሌሊቱ አዳር ላይ የነበረው ማህሌት አንደኛው እግዚአብሔር ምንድን ነው? መሐሪ ነው እኮ ነው። እግዚአብሔር መሐሪ ነው እና በጣም ቸር የምንለው የኋላውን ባለማሰቡ ነው አይደል? የኋላውን ቢያስብ ቁጭ የሚል ሰው አለ አይኖርም። ወይ ሳናውቅ ወይ አውቀን የሰራነውን በደል በቃ አንድ ጊዜ ድምስስ የሚያደርግ ስለሆነ እኮ ነው። ወንጌል እኮ ደስታው ጉድ ነው። እና አንተ ኃጢአት የከበደ እኔ ኃጢአትህን ምን እልሃለሁ? ከሸክሙ አሳርፍሃለሁ። እና እግዚአብሔር ቸር የሚባለው ከዚህ የተነሳ ነው። እና እንዴት እድሜ ቢሰጣቸው እነዚህ ሰዎች እኮ አምነው ተምረው አውቀው ሊመለሱ ይችላሉ አለና መልሱ ግን የዛሬውን ነው እንጂ የነገውን ማን ያውቃል? እግዚአብሔር ብቻ ነው የሚያውቀው። የወደደውን ሁሉ በጎቹን ከበረት ያመጣቸዋል። ስለዚህ ሁለተኛው እግዚአብሔር የምናውቅበት በምንድን ነው አልኳችሁ? በእድሜ። ቀላል ምሳሌ ልስጣችሁ። አሁን እኛ ሕፃን ሆነን አቧራ አቡልለን ጭቃ አብክተን ያልሆነ ቆሻሻ ውስጥ እጃችንን ከተን ያድግ ነው አይደል? አዎ። አሁን በመንገድ ላይ ስትሄዱ አንዲት ሕፃን ጭቃ እያቦካች አቧራ እያቦለለች ብታገኟት አይሄማ እኔ ያለፍኩበት ላይፍ ስለሆነ ችግር የለውም ታርገው ትላላችሁ ልጃችሁ ወይ ያርገው ትላል። ለምን መጣ? ይሄ ብስለት አለ ማለት ነው እዚህ ጋር። ለዚህ ነው ሲራክ የሰው ልጅ አይምሮው በቀይና በጥቁር ቀለም በተጻፈ ሕግ ይተዳደር ዘንድ እግዚአብሔር አልፈጠረውም ማለት። ወንጌል ሕግ የሞት ፍርድ ነው አለ። የመጣው ለፍርድ ነው። ወንጌል ወደዚህ ዓለም ለምን በሙሴ አማካይነት ለምን ተቀበለ ሲል ለሶስት ፍርድ ነው። አንደኛው አዳም እግዚአብሔርን ረስቶ ስለሆነ ከኔ በቀር ሌላ አምላክ አታምልክ፣ የእግዚአብሔርን ስም በከንቱ አትጥራ፣ የሰንበትን ቀን ትቀድሰው ዘንድ ምን በል አስብ የሚሉት የዘነጋው እግዚአብሔርን እንዲያውቅ ማስታወሻ ተላከለት ነው። ሁለተኛው ለኃጢአት ፍርድ እንዲሆንበት ነው። አትስራ ብታደርገው ምን ትላለህ ነው? ትሞታለህ። ድጋሚ ሕግ ሰራለ። ሶስተኛው ለምህረት እንዲሆነው ለተስፋ አምላከ ነዳያን ወተስፋ ቅቡፃን። አንተ እኮ ተስፋ ላጡ ሰዎች ተስፋ የምትሆን ነው። እትወለድ ሞለቶ ዕለትከ በሐሙሱ ወበምንፈቀ ዕለት ከ5 ቀን ተኩል በኋላ ተወልጄ ከልጅ ልጅ ተወልጄ ምን እልሃለሁ? አድናለሁ፣ ትድናለህ፣ ሞቼ ተሰቅዬ የሚለው ወንጌል ውስጥ አለ። ተስፋ እንዲኖረው ለሶስት መንገድ ወደዚህ ዓለም መጣ እንጂ ሰው በወንጌል እንዲኖር አይደለም የተፈጠረው። ስለዚህ ይሄን ልጅነቱን ሰውነቱ የሚያድግ ስለሆነ አይምሮ በእድሜ የሚገኝ ትምህርት አለ። ከትናንትናው ዛሬ እግዚአብሔር ገብቶኛል ማለት ነው። አያችሁ፣ ትናንት የልጅነት ሊሆን ይችላል፣ ዛሬ ግን ይገባኛል። ወይ ኑሮ አስተምሮኛል፣ ወይ አይምሮ ይነግሮኛል፣ ወይ ደግሞ እግዚአብሔር ባደረገልኝ ምሕረት ገብቶኛል። የግድ አደባባይ ላይ ማይክ ስጡኝ ተብሎ ምስክር ላይ ይደረግ ይችላል። እግዚአብሔር ግን በሕይወታችን ሲገለጥ ሲያደርግልን እንረዳዋለን እና በእድሜ ይሰጣል። ችግሩ ግን ክፋቱ ከትምህርት የሚለየው እድሜም ለተሰጠው ሰው ነው። አሁን ምን ሆነ? እድል ሆነ። እንደ ድሮ 900 700 200 120 የሚኖር አይደለም። 80ዋን በግድ ሆናለች ማለት ነው።
እሱ ምድር ስለሆነ ከትምህርት ግን ተለየ። እንደው ባጭሩ ስናየው ሶስተኛው እግዚአብሔር በምን እናውቀዋለን ወይም ሰዎች በምን ያውቁታል? በመንፈስ ቅዱስ ገላጭነት። ይሄ እግዚአብሔር መርጦ ለሰጠው ሰው ነው። ነጸረ ሰሜነ ወደቡበ አንከረ ወተደመ ከሰተ ላይሊሃ እንዲሁ እንዳለ እግዚአብሔር በቅዱሳኑን የሚመርጣቸው አሉ። የእግዚአብሔር ዓይኖች ወዴት ናቸው ይላል? ወደ ጻድቃን ናቸው። ምን ማለት ነው ይሄ? እሱን ወደሚሹት ሰዎች ናቸው። እግዚአብሔር አምላኬ ነው ብለው ለሚያምኑ ሰው ብፁዕ ሕዝብ ዘእግዚአብሔር አምላኩ ይላል ነብዩ እግዚአብሔር ቅዱስ ደግሞ እግዚአብሔር አምላኬ ነው የሚል ሕዝብ ብፁዕ ነው ማለት ነው። አያችሁ፣ ጻድቃን ያላቸው እነዚህ ነው። እግዚአብሔር አምላኬ ነው ብሎ የሚመሰክር ለዚህ ነው ሰማዕተ ጽድቅ ሰማዕታት ስመ ክርስቶስን ስለሚመሰክሩ ብፁዓን ናቸው ይላል። ቤተ ክርስቲያንም ለዚህ ነው ኑ መንፈስ ቅዱስ መንፈሳዊ ልጆቼ ብላ በአንድነት ትጠራናለች። ግን እኮ መንፈሳውያን አይደለንም እኛ ግብሩ ግን ቤተ ክርስቲያን የሰጠችን ክብር ስለምታውቀው መንፈሳዊ ልጆቼ ነው ብላ ትጠራናለች። ይሄ መንፈስ ቅዱስ ያስተማረው ለእግዚአብሔር ለረዳው ነው። ምሳሌ በጣም ጥቂት ምሳሌ ልስጣችሁ። አይ እኔ በቃ ቤቴ ቁጭ ብዬ እማራለሁ መንፈስ ቅዱስ ወይ እዛው መጥቶ ያስተምረኝ ብንል እንችላለን እንዴ? የሆነላቸው አሉ ተከራክረው እግዚአብሔርን አሸንፈው መንፈስ ቅዱስ ያስተማራቸው። ኧረ በጣም ቀላል ምሳሌ ላምጣ። ጻድቁ አቡነ ተክለ ሃይማኖት ከሰት አፉሁ ለአቡነ ተክለ ሃይማኖት በጊዜ ሰለስ ገና ከእናቱ ማኅፀን በተወለደ በሶስተኛው ቀን ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ብሎ ምን አለ ይላል? በእናቱ ፊት አመሰገነ። በጣም ተደነቀች። ለእግዚአብሔር ሰናይት ወለጸጋ ዘአብ አዳም የሟን ሰበቃ ለሰላም ለወለዱ ኪያነ ብርሃነ ዓለም ተክለ ሃይማኖት ስውረ አጽም እምብዝሃ ቀዊሙ እስከ መጨረሻይቱ እቅታ ድረስ አንድ እግሩ ተቆርጦ 7 ዓመት እግዚአብሔር መንፈስ ቅዱስን አመስግኖ 6 ክንፍ እንደ ሱራፌል መልአክ እስኪሰጠው ድረስ በገዳም ያደገ ብሩክ የዓለም ብርሃን ወለዱ ይላል። የትኛው ገዳም ገብቶ ተምሮ ነው ተክለ ሃይማኖት በሶስተኛው ቀን ስብሐት ለአብ ስብሐት ለወልድ ያለ? ማን ስለገለጠለት ነው? መንፈስ ቅዱስ። በጣም ብዙ ነው። ከመማርም የላቀ ነው፣ ከእድሜም የላቀ ነው። በጣም ብዙ ነው። እግዚአብሔር መንፈስ ቅዱስ ያስተምራል። ሶስተኛ ማስረጃ ሕፃን ሲወለድ የመጀመሪያው ከእናት ሲወለድ ድምፁ ምንድን ነው? መዝሙር አይደለም፣ ሳቅም አይደለም፣ ልቅሶ አይደለም። አቡነ ገብረ መንፈስ ቅዱስ እኮ ከእናታቸው ሲወለዱ ለአብ ምስጋና ይገባል፣ ለወልድም ምስጋና ይገባል። ለዋላጅ ግራ ይገባል። የት ገዳም ሄደው ተምረው ገና ከእናት ማኅፀን ጀምሬ መረጥኩ ያለው ይሄ። እሺ ከተወለዱ በኋላ ያሉ ምሳሌ ላንሳ። ኢትፍሪ ይቤ ለእሙ ሕፃን ሕፃኑ እናቴ ሆይ አትፍሪ አላት ይላል። ማን ነው ሕፃኑ? ቂርቆስ። እናቱ በእድሜና ከቂርቆስ ጋር ይገናኛሉ? አይገናኙም። ማን ስላደረበት ነው? ልጆችን የመንፈስ ቅዱስ ማደሪያ እናደርጋለን። እናቴ ሆይ አትፍሪ፣ ይህ መከራ ለጊዜው ነው ያልፋል። እግዚአብሔር መጥቶ እንኳን ባያድነን ለዚህ ተራት አውጥ ያውም ደግሞ ዓይን እያላቸው ማያዩ እዝንቦሙ ይሰሙ ዓይንቦሙ ይነጽሩ። ዓይን እያላቸው ለማያዩ ጆሮ እያላቸው ለማይሰሙ ለእነዚህ ግዑዛን አማልክት አንሰግድም ማለት ምን ባይለንም እንኳን ባያድነንም የመንፈስ ቅዱስ ትምህርት ብዙ ነው። ለሐዋርያትም ሲወርድ ለዚህ ነው ጥቡዓን የነበሩ ምን አላቸው? ጽኑዓን አደረጋቸው። ፍሩሃን የነበሩትን ጽኑዓን አደረጋቸው። ምን ከወረደባቸው በኋላ መንፈስ ቅዱስ ያስተማረው እጅግ በጣም ብዙ ነው። ታዲያ ወንድሞቻችንን ኑ እግዚአብሔርን እወቁ፣ ወደ ጉባኤ ቤት ኑና ተማሩ እንዲህ ያለ ትምህርት ላይ ብላችኋቸው እምቢ ቢሉ እግዚአብሔር እድሜ ይስጣችሁ ትላችኋላችሁ። ንስሐ አባት መድባችሁ ኑ ልጆቻችሁን አስተምሩ ስትሏቸው እምቢ ቢሉ እድሜ ይስጣቸው፣ እድሜ ይምከራቸው፣ ዘመን ይምከራቸው ትሏቸዋላችሁ። እስራኤል በምህረተ እግዚአብሔር አልማር ሲል እግዚአብሔር እስራኤልን 70 ዘመን በታቦተ ጽዮን ቀጣቸው ይላል። ዘመን ያስተማራቸው ተሻለ ነቢይ ካስተማራቸው ይላል። ዘመን ያስተማራቸውና አንዳንድ ሰው በቅርቡ እግዚአብሔር እሺ በጀ ለማለት እምቢ የሚል ሰው አለ። አሁን ለምሳሌ ዮናስ ነቢይ እግዚአብሔርን ተመልከቱት። ዮናስ እኮ ሂድና ለነነዌ ስበክ ነው ያለው አይደል? ለየት ስበክ ነው ያለው? ለነነዌ። አጭሩ መንገድ ነነዌ ሄዶ እግዚአብሔር ብሏቸዋል እኔ አላልኩም ቢል አይሻልም እንደ ክርስቲያን? አሁን ዮናስ እኮ ያሰበው አይ ነነዌ ከ3 ቀን በኋላ ተጠፋላችሁ ብላቸው እግዚአብሔር መሐሪ ስለሆነ ምሬያቸዋለሁ ቢል ሂድ አንተ ሐሰተኛ ነቢይ ብሎ ያባርሩኛል፣ ክብሬ ይነካል አለ። ይሄን ከማሰብ ይልቅ
ያላችሁ ባለቤቱ እግዚአብሔር ነው። ከ3 ቀን በኋላ ምን ትላላችሁ? ትጠፋላችሁ ብሎ መንገድ አጭሩ መንገድ ጥሎ ወደ ተርሴስ ምን አስተማረው? ጊዜ ወቅት። እግዚአብሔር ደግሞ እንዲማሩ ሌላውን እኛም እንድንማርበት ስለሚፈልግ በዚያ መከራ ውስጥ ያው ለሰው ሕሊና በሚሰቀጥጥ በባህር ውስጥ አይደለም፣ በአሳ አንበሪ ሆድ ውስጥ በአሳ አንበሪ ሆድ ውስጥ። እንግዲህ ሳይንቲስቶች እንደሚሉት አሳ አንበሪ ሆዱ ጥርስ ሳይሆን መርዛማነቱ አንድ ጊዜ የሚያደቅ ነው። እንግዲህ እንደምታውቁት ዝም ብሎ እስከ በጥሬው ሞቶ የሚያደቅ እንዲህ አይነት አሳ አንበሪ ውስጥ ገብቶ ከ3 ቀን በኋላ የሞተው ዮናስ ሲጠበቅ ሌላ ሕይወት ያለው ዮናስ፣ የእግዚአብሔርን ሕግ የሻረው ዮናስ፣ ሌላ ለዘመን እንዲያስተምረው የተፈቀደለት ዮናስ እና እግዚአብሔር ዘመኑን ለሁላችን ይግለጥልን። ይሄንን እንላቸዋለን። አይ ዘመን ባያስተምራቸው እድሜም ባይመክራቸው ማን ይግለጥላችሁ እንላቸዋለን? እግዚአብሔር መንፈስ ቅዱስ አምላካችሁን ትክክለኛውን ይግለጥ እንላለን። እንዲያም ጸልየም ባይሳካ አራተኛው ለዛሬ ትምህርት አይሆንም ያልኳችሁ እግዚአብሔር ሰዳደ ይመጽእ ወአምላክነሂ እያረምም እሳት ይነድድ ቅድሜሁ። ያን ጊዜ በሚያስፈራ ግርማ ዛሬ ሲገፉት የተገፋው ሲመቱት የተመታው ሲቸነክሩት የተቸነከረው ሳይሆን በግርማ መለኮት በክበበ ትስብእት በግርማ መለኮቱ በዙፋኑ ላይ ይመጣል። ያን ጊዜ በቀኝ በግራ ይሰለፋል። ንዑ ሀቤ ቡሩካኑ ለአቡየ ትረሱ መንግሥተ ሰማያት ዘድልው ለክሙ እምቅድመ ይትፈጠራ። ደጋጎችን ብራብ አበልታችኋል፣ ብጠማ ጠጥታችኋል፣ ኑ የአባቴ ቡሩካን ብሎ በቀኝ ያቆማችኋል። በግራ ያሉትንስ ሁሉም እንዲህ ካለ በኋላ ማቴዎስ ምን አለ? ያን ጊዜ ወዮታ ለቅሶ፣ የት ተርበህ የት ተጠምተህ ማን መምህር ነግሮን ይሉታል ይላል። ግን የማያውቀው ሰው የለም። ቀኝና ግራ እግዚአብሔርን ሳያውቅ ማንም ፍጡር ወደ ቀኝ ግራ አይለይም። ያኔ የማወቅ እውቀት ግን ከንቱ እውቀት ነው። ያኔ አምላኬ ብሎ መንበርከክ ግን ከንቱ ነው። ለዚህ ነው በወጣትነት ዘመን ማንን አስብ? የጧት እንጀራ ለማታ ስለሚተርፍ ማታ የተባለው ያኛው አስፈሪው ወቅት ነው። በግራ ያሉትን ግን ምንም ምክንያት ቢደረድሩ ሁሩ ምን ኦ ኡግላነ ይላቸዋል። እናንተ ልባችሁ ጽኑዓን የሆነ ከኔ ወግዱ ብሎ ይሸኛቸዋልና ሰው በስንት ይማራል አልኩኝ? በ3። አራተኛው በጣም ግልጽ ትምህርት ነው፣ ግን ለማን ስለማይጠቅም ነው? ያረፈደ እውቀት፣ ያረፈደ ትምህርት። ምንም ማድረግ አይቻልም። ልጆች እናንተ አሁን ፈተና ከተፈተናችሁ በኋላ ያ የተፈተናችሁትን ጥያቄ ብታውቁት ይሄን እንኳን ቢሆን ኖሮ 100 አመጣው ነበር ብትሉ ዋጋ አለው? አይቻል ኖሮ እሞላው ነበር 100 አመጣው ነበር። ይቻላል? አይቻልም። ያለፈ ነገር አለፈ። ክረምት ቆመ በረከት ይላል ሰሞኑን ማይሌተ ጽጌ። ክረምቱ ያ ጭንቅ አልፏል። አሁን የበረከት ዘመን ነው ማለት ነው። እና ያንን የበረከት ዘመን እያሰብን እግዚአብሔር እንድናውቅ ስለዚህ መንገዱን ምን ብሏቸው አለ? አሳዩአቸው። ስለዚህ ስንት ነገር ነገርኳቸው? 3። የመጀመሪያው ምን አልኩኝ? መንገዱን ማሳየት ያለብን የምንኖርበት ዓለም ምን ስለሆነ ብዙ መንገድ ስላለው። ሁለተኛው አእምሯቸው አገናዝቦ እግዚአብሔርን ለማወቅ እኒህ ያነሳናቸው 3ቱንም ደረጃዎች ስላልደረሱበት መንገዱን ማሳየት። ቀድሞ በእድሜ የተማረ በትምህርት የተማረ ቁጭ ብሎ ቅዳሴ አስቀድሶ ጣዕመ ዝማሬውን ሰምቶ የመጣ አባት እናት ኃላፊነት አለበት ይሄን መንገድ ማለት ነው። አባት እንደምታስታውሱት ለእግዚአብሔር ምሳሌ ነው። የእግዚአብሔር ምሳሌ ነው። ልጆቼ ይለናል አይደለ? አዎ ልጆቼ። እንዲያውም በዚህ በማቴዎስ ወንጌል እንዴት ነው አባቱ ዳቦ ሲጠይ ሲለው ሌላ የሚሰጠው፣ ውሃ አጠጣይ ሲለው መርዝ የሚያጠጣው ማን አለ? ማን አለ? ራበይ ሲለው የማይሰጠው ማን አለ? ምድራዊ አባታችሁማ እንዲህ ካረገ እኔ የፈጠርኳችሁ እንዴት አራራላችኋል? አባት ምሳሌ ሆኗል ማለት እና እንዲህ ባለ መልኩ መንገድን ማሳየት በጣም ተገቢ ነው የሚሆነው ማለት ነው። መንገዳቸውን የሳቱ ልጆች በጣም ዋጋ ያስከፍላሉ። ለምሳሌ ለልጆች ምን ይላል በብሉይ ኪዳን? አባትና እናትህን አክብር እድሜህም ይረዝማል ይላል ሙሴ በሕጉ። ምንህን አክብር?
አባትና እናት ምን ማለት አክብር። ምን ይረዝማል? በረከት አለው፣ በረከት አለው። ለዚህ ነው ለአብርሃም ኦሪት ዘፍጥረት ምዕራፍ 12 ቡሩከ ይኩን ዘይባርከከ ርጉመ ይኩን ዘይረግመከ ነገራተ ክልኤ ይርሳልበከ። ሊቁ አባ ጊዮርጊስ ዘጋስጫ ይህን የወንጌሉን ቃል ይህማ ለአብርሃም ከተነገረ እመቤታችንማ ከአብርሃም ተበልጥ የለ አይደለም? ከመላእክት አይደለም እንዴ የምትበልጠው? ለአብርሃም እንዲህ ከተነገረ አለና መጽሐፈ ሰዓታት ላይ ቡሩከ ይኩን ዘይባርከኪ ርጉመ ይኩን ዘይረግመኪ ነገራተ ክልኤ ይርሳልበከ። አንቺን የባረከች ለዘላለም የተባረከ ይሆናል። ምክንያቱም ለማ የተነገረ ቃል ነው። ለአብርሃም ወንጌል ላይ ነው። ኦሪት ዘፍጥረት ምዕራፍ 12 ቁጥር 39። ታዲያ እንደዚህ ከሆነ ለእመቤታችን ደግሞ ይሄ ይነገራል አለና ለቅዱሳን አመቱና ሰውን ማክበር አባትና እናትን ማክበር እግዚአብሔርን ማክበር ነው። አንድ ማስረጃ ልስጣቸው። ነብየ እግዚአብሔር አልኩኝ። ማን ነው ታላቁ አባት ያዕቆብ የማን ልጅ ማለት ነው? አብርሃም፣ ይስሐቅ፣ ያዕቆብ አይደል? የይስሐቅ ልጅ ቀዳማዊ ያዕቆብ ማለት ነው። ዮሴፍ ልጁን መልእክት ላከው። የሚገርማቸው የላከው መልእክት ደግሞ አዳምጡት፣ በጣም የሚገርም ነው። የአባትና የልጅ ማክበር እግዚአብሔር ማክበር እንደሆነ በግልጽ የተጻፈበት ነው። እና ያዕቆብ ዮሴፍን ሸጠውት እንደምታስታውሱት ወደ ጉድጓድ ወደ ወህኒ ያለን የጣሉት አታስታውሱ? ያዕቆብ ዮሴፍ እኮ ወንድሞቹ ሸጠውት ነው የሄዱ። እና አጋጣሚ ዮሴፍ ከአባቱ አፈላልጎ ያዕቆብ ዮሴፍን አግኝቶታል። እንደምታስታውሱ በቅፎ ያለ ዮሴፍ ነው። እነሱ ግን ሞቷል ብለው ሄደዋል። እና ጽኑ ረሃብ መጣ ይላል። ረሃብ በሆነ ጊዜ ያዕቆብ እግዚአብሔር ስለገለጠለት ወንድሞቹ በረሃብ በችግር ውስጥ እንዳሉ ልጆቹ አወቀ። ለዮሴፍ ወንድሞቹ፣ ለያዕቆብ ልጆቹ ማለት ነው። ያዕቆብ 12 ልጅ ነው ያለው። 12ቱ ነገደ እስራኤል የሚባለው እስራኤል ማለት ሌላኛው ስሙ የማን ነው? የያዕቆብ ስም ነው። እንግዲህ ከዛሬ ጀምሮ ያዕቆብ አትባልም እስራኤል ብያለሁ አለ ይላል እግዚአብሔር። እስራኤል የያዕቆብ ስም ነው። እና እስራኤል 12ቱ ነገደ እስራኤል ስንል የማን ልጆች ማለታችን ነው? የያዕቆብ ልጆች ማለታችን። እና ዮሴፍን ምን ይዞ ላከው መሰላችሁ? ስንቅ አስይዞ ላከው። በል ወንድሞች ወደ ቤቴ ለመምጣት ያፍራሉ፣ ይፈራሉ፣ ግን ደግሞ ተረበዋል፣ ወንድሞች ናቸው እና ልላክህና ምግብ ይዘህላቸው ሄዳሉ። ሊፈልግና ሊሰጣቸው አይደግነት። ምክንያቱም ያዕቆብ ሸምግሏል፣ ሄዶ መስጠት አይችልም። እና ለሸጡት ወንድሞቹ እንዲራራለት ነገረው። ፍቅር ማለት ይሄ ነው። ለበደለ ወንድም አሁን ሕፃን መታይ ልጁ ሲባል አይ ይቅር በለው ከተባለ ሕፃኑ ፈጥኖ ምን ማለት አለበት? ይቅር ማለት አለበት። ይቅር ማለት አለበት። እና የሚገርማችሁ ዮሴፍ አባቱን ታዞ ይዞ የሄደው ደግሞ 2 ስንቅ ነው። ምን ስንቅ አልኳችሁ? 2 ስንቅ። ያዕቆብ ሲሰጠው በል ስትፈልግ እንዳይርብህ እንዳይጠማ አንተ ይሄንን ብላ ጠጣ፣ ለእነሱ ደግሞ ይሄንን ይዘህ ሂድ ብሎ አስጭኖ ይዞት ሄደ፣ ላከው። ዮሴፍ ሲፈልግ ወንድሞችን ሊያገኛቸው አልቻለም። ለራሱ የተሰጠው ስንቅ ሙሉ በሙሉ አለቀ። ለማን የተሰጠው? ለዮሴፍ። የማን ብቻ ቀረ? ወንድሞቹ ያዘው ስንቅ። በቃ ተስፋ ቆረጠ ዮሴፍ። ከረሃቡ ጽናት የተነሳ ተዝለፈለፈ ይላል። ግን እኮ ምን ይዟል? ምግብ ይዟል። አቤት ክርስትና! የአባቴ ትእዛዝ ነው በፍጹም አለ። የአባቴ ትእዛዝ ነው። ከኪስ ውሰድ ካላለ አባት ኪስ አይበረብርም ልጅ ነው። እግዚአብሔር ይቆጣል። ይሄን አድርግ ካላለች እናት አይደረግም። ወይ ደግሞ አይ ከፍቅር የተነሳ ያለ ስላለ አውቀዋለሁ ጥፋት አይደለም አሳምናታለሁ ያላለ ካልሆነ በስተቀር አይ ደግሞ ቤት ጠብቅ አላለችኝም እናቴ ብለው ቤት ሲያስበረብር እንዳይጠብቅ ብዬ መልካም መሆኑን ያዕቆብ እኮ ምዕራፍ 5 ላይ መልካም መስሎ ባታደርገው ኃጢአት ይሆንብሃል። በሕግ እንኳን ባይጻፍ ሕሊናችን እኮ ነው። እርዳው እንኳን ባይባል እርዳው አድርግ ይሄ ኃጢአት ነው የጽድቅ ነው ባይባል እንኳን ለአእምሯችን የሚሰቅቅ ከሆነ ባታደርገው ኃጢአት ይሆንብሃል አለ ያዕቆብ። እና ዮሴፍ ወደቀ ይላል ዛፍ ስር እና ድንጋይ ተንተርሶ ከድካሙ የተነሳ አንዲት ድንጋይ ተንተርሶ ዛፍ ስር ተኛ ይላል። እና ተኝቶ ጊዜው ይሄዳል እንጂ ምንም መፍትሄ እያገኘ አይደልና መሪር ርባን አለቀሰ ይላል። ምን ነው አምላኬ እንደዚህ ያደረገኛል ይላል። እና ወዲያውኑ መልአከ እግዚአብሔር ከአርያም መጣለትና ተገለጠ። ታሪኩን ሄዳችሁ አለበት። እና ዮሴፍን ዮሴፍ አለው። ማን ያናገረው? በዚያ ምድረ በዳ መልአክ እኮ ነው። ምን ሆነ ታለቅሳለህ አለ። ራበኝ ነው ያለው። ወንድሞችን አጥቼ እኮ አይደለም ያለው፣ ራበኝ። ግን ምን ይዟል? ስንቅ ይዟል። መልአከ እግዚአብሔር ምን አለው? በል
የያዝከው እኮ ስንቅ ነው፣ ስለምን ይርባሃል አለው ይላል። አይ ይሄንማ አባቴ ያዕቆብ ለወንድሞች አዘዘኝ አለ። መልአከ እግዚአብሔር ራሱን ነቅንቆ እውነት እውነት እልሃለሁ የአባትን ትእዛዝ ማክበር የእግዚአብሔርን ትእዛዝ ማክበር ነው። በጣም ይሄ ወንጌል ነው፣ ታምር አይደለም። ሌሎች እንደሚሉት እኛ ታምርም ቢሆን እግዚአብሔር ይችላል ያደርጋል። መፍትሄ ግን ያስፈልገው ነበር ያዕቆብ። ማነው? ዮሴፍ። ወዲያው ዮሴፍ እውነት ብለሃል፣ እግዚአብሔርም በመታዘዝ በረከት ሰጥቷል፣ የተንተራስከው ድንጋይ ዳቦ ይሆንልህ አለ። ያንኑ የተንተራሰውን ድንጋይ በልቶ ሄደ። ከዛ በኋላ ያለውን ታሪክ ጨርሱት። መታዘዝ ዋጋ አለው። መንገድ ማሳየት ማለት እሺ በእጀ ሲደረግ ነው። እንደው በጣም ሰዓታቸውና ጊዜያቸውን እንዳልበላ በጣም አጠር ያለ ባለማክበር ውስጥ ልጆችን በማክበር ውስጥ ያለ በረከትንና አባትና እናትን በማክበር ካለ በረከት እቋጫለሁ። ምንድነው ማድረግ የሚገባል የሚለውን አንስተን ኤሊን ታስታውሱታላችሁ አይደል? ካህኑ ኤሊ አታስታውሱ? አፍኒንና ፊንሐስ የእግዚአብሔርን ትእዛዝ እምቢኛሉ ይላል። አንዳንድ ሰው ልክ ሲረብሹ ነፃነታቸውን የገፈፍናቸው ይመስላቸውና በቃ ነፃነት ተዋቸው ብለው በእውነት ለመናገር እርግማን ይመጣል። እንደማን? እንደ ስምዖን እንደ ይሁዳ አባት። በአባት የመጣ እርግማን ክፉ ነው። እንደሱ እንዳይሆን ይረዳቸዋል። ሁለተኛ ደረጃ ደግሞ በማክበር ውስጥ የሚገኝን በረከት እንዳያገኙት ያደርጋል። አሁን አነሰም በዛም እኮ አረረም መረረ ልዩነቱ ደረጃው ነው እንጂ የሚለያየው። እኛ እኮ እናትና አባቶቻችን ባይሰሩብን ኖሮ እዚህ አንኖርም። እንኖራለን እንዴ? ከኢኮኖሚስት ከቢዝነስማን አንጻር እኮ ከታየ ይሄ ሰዓት አትራፊ ነው አይደለም እንዴ? እንዴ አትራፊ ነው፣ አትራፊ ነው። ቤት ያለው ቀለም መቀባት ያስችላል። ንግድ ሱቅ ያለው ማትረፍ ያስችላል። እንደ መሐመድ ከፍቶ ለምን እንትና ሱቅ ትሄዳለች? የኛ ትርፍ ግን ያኛው የበለጠ ይችነ 80 ዓመት ነኝ ያኛው እልፍ ዘመናት ስለሆነ በልጦብን ነው ቅድሚያ መንግስቱና ጽድቁን እሺ ስለተባለ እንጂ ከእግዚአብሔር የሚገኝ በረከት እንድናጣ ያደርጋል። እና ኤሊ ሁለት ነገር ገጠመው። አንደኛው ኤሊ ልጆቹ ስርዓት አልበኝነት ስለተጠናወታቸው በእነሱ መከራ ወዲያው ሞቷል። ኤሊ ልጆች አፍኒንና ፊንሐስ አንዱን መሬቱ ጦት፣ አንዱን መከራ ደርሶበት፣ አንዱ አንጀቱ ተዘርግፎ በተለያየ ቅጽ ተጽፏል። አባታቸው ምን ባለ ማለታቸው ኤሊ ካህኑ ኤሊ ራቁቱን ሆነ ይላል። ተዘባበቱበት። አባታችን የው ራቁቱን እያሉ ሳቁበት ይላል። ተሳለቁበት። ደጉ ልጅ ግን ምን አለ ይላል? እንዴት በአባታቸው ትሳለቃላችሁ ብሎ ምን አለ? ራቁቱን ሆኖ ተመለከተው ይላል። እንዲህ ያደረገና ልብሱን አይኑን ጨፍኖ ልብስ ጣለበት ይላል። በረከትን አገኘ። ፀሐይ ጸልመ ወወርኅ ደመ ኮነ ወከዋክብት ወርቁ ፈቶነ ከመ ይርአዩ ዕርቃኖ ለዘአልበሶሙ ብርሃነ። እግዚአብሔር አባታችን አምላካችን ዕርቃኑን በመስቀል ላይ ተሰቅሎ ዓለም አይዘባበትበትም ብለው ፀሐይ ጨለመች፣ ከዋክብት ረገፉ፣ ብርሃናት ሁሉ ብርሃናቸውን ከለከሉ፣ መቃብራት ተቀደዱ። ለምን በ9 ሰዓት ጨለመ ቢሉ ክብረ እግዚአብሔርን አምላካቸውን ሊያከብሩት መጋረጃ ዘጉ። እና ክብር አለው አባት ማለት ያ ነው። ምሳሌው እንደዛ ነው። ያው ሴት በወንድ አንቀጽ ይቀመጥ የመጽሐፍ ቅዱስ ትምህርት የተማራችሁ የሰንበት ትምህርት ቤት ተማሪዎች እናቶች ትረዱኛላችሁ። አብርሃም ይስሐቅ ያዕቆብ ከተባለ ማን አለች? ሳራ አለች። አዳም ሲፈጠር ከተባለ ማን አለች? ሔዋን አለች። በመጽሐፍ ቅዱስ ትርጓሜ እንዲያ ስለሆነ ነው። ማክበር የሚያሰጠው ጸጋ አለ ነው። አለማክበር የሚያመጣው ፍዳ ስላለ በዚሁ በሙሴ ስርዓት ኦሪት ዘፍጥረት ላይ እንዲህ ይላል፣ ደግነትን ምሕረትን ለሚያደርጉ እስከ 10 ትውልድ እምራቸዋለሁ፣ ጥፋትን ለሚያጠፉ መከራን ለሚያበዙ እና ለሌሎች ለክፉዎች ግን እስከ 4 ትውልድ አጠፋቸዋለሁ ይላል እግዚአብሔር ይላል። ስንት ትውልድ እናንተ? ምሕረት ለማድረግ ስንት ትውልድ? ታዲያ እኛ እኮ እስከ 10 ትውልድ ድረስ ይማርልሃል ተብሎ ለተክለ ሃይማኖት ነሐሴ 24 አይደል? ተክለ ሃይማኖት ደብረ ሊባኖስ ገዳም የረገጠው እስከ 10 ትውልድ እምርልሃለሁ ይላል ገድላቸው። እና ሌሎች እሱን እያነሱ ለቲክቶክ አባል ለማግኘት ያብጠለጥሩታል። ይህ ሞኝነት ነው። እግዚአብሔር እኮ ነው ራሱ የተናገረው። ምሕረት ላደረገ እስከ ስንት ትውልድ? እስከ 10። ክፉ ለሰራ እስከ ስንት?
እስከ 4 ምን ነው የክፋትን ዘመኑን አሳጠረው የምሕረቱን አበዛው ቢሉ እግዚአብሔር መሐሪ ስለሆነ ጣዕሙ ታይምሩ ከመሄድ እግዚአብሔር ቸር መሆኑን እወቁ ቅመሱ። ቸር ስለሆነ ነው ያበዛው መዓቱን ያሳነሰው ማለት ነውና በማክበር ውስጥ የሚገኝን ጸጋ ልጆቻችን እንዳያጡት መንገዱን ማሳየት በጣም ተገቢ ይሆናል ነው። አንድ በጣም ወሳኝ ልጅ ላይ ኢንቨስት ማድረግ ዋጋ እንዳለው በእግዚአብሔር እንደሚያስከብር ልንገራችሁ። ያው እንደምታስታውሱት የተሻለ ትምህርት ቤት ማስተማር ኃጢአት አይደለም። ኃጢአት ነው እንዴ? በፍጹም አይደለም። ለልጅ ኢንቨስት የሚደረግ ብቻ ስብዕናው ላይ ይሁን ብቻ እግዚአብሔርን እንዳይዘነጋ ይደረግ። ለልጅ የሚከፈል ዋጋው ለወላጅ ይደርሳል። ማስረጃ ብቻ ልስጣችሁ ዝም ብዬ። ሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 14 ላይ ወላጆች ለልጆች እንጂ ልጆች ለወላጆች ገንዘብ ሊያከማቸው አይገባቸውም አለ ቅዱስ ጳውሎስ። ምን ሊያከማቸው አይገባቸው? ልጄ ይጦረኛል ብለህ ልጅህን አትስራው። ልጄ ሰርቶ ገንዘብ ያመጣልኛል ብለህ አትስራ። ወላጅ ለማን ነው አለ? ምክንያቱም ሃይማኖት ወላጅ ለልጅ ያወርሳል እንጂ ሀብት የተባለው ሃይማኖት ነው እንጂ ገንዘቡን ይሄ ብሩን ዕቃውን ሌላው ጉዳይ አለና ውርስ የሚባለው ያ ይሄንን አውርሱ ብሎ ጽፎልናልና እግዚአብሔር አምላክ መንገዱን እንድናሳያቸው ልጆች ደግሞ እንደምታስታውሱት መጽሐፈ ምሳሌ ምዕራፍ 10 የተጻፈውን ስትመለከቱ ስለ ቅዱሳን ስለ ጻድቃን ካወራ በኋላ አንድን ርዕስ ያስቀምጣል። የአባት ማን ነው? ሲራክ ማለት ነው። የአባት ድካሙ በልጁ ይገለጣል ይላል። የማን ድካሙ? የአባት ልጅ ድካሙ በማን ይገለጣል? በልጁ ይገለጣል። በልጁ ይገለጣል። ልጁ ምግባር ያለው ስነ ምግባር ያለው እግዚአብሔርን የሚያውቅ ከሆነ ውርስ ከማን ወርሷል? ከአባቱ። አንዳንድ ጊዜ ወጣ ሲሉ አንተ ወላጅ ያላሳድግ ያልቆነጠጠህ አይደል ይባላል። እንደዚህ ይባላል። ይሄ በጣም ወሳኝ ስለሆነ ይህንን ማድረግ በጣም ተገቢ ነው። መንገድ የተባለችው ርስት የተባለችው መንግስተ እግዚአብሔር መርታ የምታገባ ጽድቅ ሃይማኖት ነችና በርቱ። እግዚአብሔር አምላክ ልጆችን በማሳደግ ከሚገኝ በረከት እግዚአብሔር አምላክ ያድለን። ክብሩ ደግሞ መጨረሻ ስለሆነ እግዚአብሔር አምላክ ያበርታልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።